ሙስሊሙ ወንድሜ ሆይ ሰላትህን አስተካክል። እነዚህን ነገራት ከሰላት በፊት እንዳትፈጽማቸው፣ ቀጣዮቹን ነገራት ደግሞ በሰላት ውስጥ እያለህ እንዳትፈጽማቸው፣ ሌሎቹን የመጨረሻዎቹን ደግሞ ከሰላት በኋላ እንዳትፈጽማቸው በማለት ለአንድ ሙስሊም ሰጋጅ ሰላት ውስጥ ከመግባቱ በፊት እንዲሁም ሰላት ውስጥ እያለ ከሰላት በኋላ ሊያደርጋቸው የማይገቡ ወይ ሐራም የሆኑ ወይንም የተጠሉ አግባብ ያልሆኑ ተግባራቶችን አንድ በአንድ ይዘረዝራሉ። ጠቃሚ ነው ብዬ ስላመንኩበት ወደ እናንተ አምጥቼዋለሁ። ለዛሬ ጌታ አላህ ፍቃዱ ከሆነ የምንመለከተው የመጀመሪያውን ነጥብ ላ ተፍዐል ሃዛ ቀብለ ሶላህ፣ ሶላት ውስጥ ከመግባትህ ወይም ከመስገድህ በፊት እነዚህን ነገራት አትተግብራቸው የሚለውን የሸይኹን ወደ 12 የሚደርሱ ነጥቦች ነው ኢንሻአላህ። አንደኛ من ይላሉ ሸይኹ لا تصلي والنوم يغالبك፣ እንቅልፍ እየታገለህ አንተን ይዞህ ለመሄድ ጥረት እያደረገ የሱና ሰላቶችን አትስገድ ይላሉ። ሰውየው እንግልጃ ላይ ያለ እንቅልፍ የሚታገለው ከሆነ አረፍ ይበል፣ እንቅልፉ ሲወገድለት በነሻጣው ጊዜ ያንን ሱና ሰላት በቻለው ያክል ይሰግዳል። እንቅልፍ እየታገለው ግን ሱና መስገዱ አግባብ አይደለም ነው። عن أنس بن مالك رضي الله عنه أن رسول الله صلى الله عليه وسلم دخل المسجد، كأنس እንደተላለፈው የአላህ መልእክተኛ ወደ መስጂድ ገቡ። فرأى حبلا ممدودا بين ساريتين، በሁለት ምሰሶዎች መሃል የተዘረጋ ገመድንም ተመለከቱ። فقال ما هذا الحبل، ይሄ ገመድ ምንድነው ብለው ሲጠይቁ قالوا لزينب رضي الله عنها أم المؤمنين زينب بنت جحش يسوانو تصلي فيه، እሱ ጋር መታ ትሰግዳለች። فإذا فترت تعلقت به، የደከመች ጊዜ ደግሞ ሰላቷን ላለማቋረጥ ብላ ትደገፍበታለች። በሱ ድጋፍ ቀሪውን ሰላቷን ታጠናቅቃለች። ከዛም فقال صلى الله عليه وسلم የአላህ መልእክተኛ ምን አሉ? ሁሉህ ፍቱት፣ ቶሎ ብላችሁ ፍቱት። ሊዩሰሊ አሐዱኩም ነሻጠሁ፣ የሱናን ሰላት ከናንተ አንዳችሁ በነሻጣው ጊዜው ላይ ለመስገድ ሞራሉም ጉልበቱም በተነሳሳ ወቅት ላይ ብቻ ይስገድ። ፈኢዛ ፈተረ፣ በዛ መሃል ከደከመ ወይ የእንቅልፍ ስሜት ከተሰማው ፈልየቅዑድ፣ ይቀመጥ፣ አረፍ ይበል አሉ። ፈልየቅዑድ ሲባል ሁለት ትርጉምን ነው እዚህ ጋር የሚያሳየው። አንደኛ ያንን ሰላት ያቋርጠው፣ ከዛ አረፍ ይበል፣ እንቅልፉ ሲወገድለት ተነስቶ እንደ አዲስ ይሰግደዋል ነው። ካልሆነ ደግሞ ቆሞ ይሰግድ የነበረው ሰው ቀሪውን ሰላት ቁጭ ብሎ ሰላቱን ያጠናቀው ለማለትም ነው። ያው ሱና ሰላት ከፊሉን በመቆም ከፊሉን በመቀመጥ መስገድ ይቻላልና ማለት ነው። እና ከዚህ በመነሳት እንቅልፍ አንድ ሰው እየታገለው መስገዱ ተወዳጅ አይደለም፣ አትስገድ ተብሏል። عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال، ስማቸው በተነሳ ቁጥር በቻልነው መጠን ሰላዋት ከማውረድ ወደ ኋላ አንበል። የሳቸው ስም ሲጠራ አንድ ጊዜ ሰላዋት የሚያወርድ ሰው ከጌታው ዘንድ 10 ውዳሴና 10 ረህመት እዝነትን መቀበል ነው። ይሄ በራሱ ትርፋማ ንግድ እንጂ ምንም ኪሳራ የሌለው ነውና ማለት ነው። እናም ምን አሉ? إذا قام أحدكم من الليل، ከናንተ አንዳችሁ በሌሊቱ ክፍል ለመስገድ በተነሳ ወቅት فاستعجم القرآن على لسانه፣ ቁርአን በምላሱ ላይ ካስቸገረው በትክክል መጀመሪያ በኖርማል ወቅት እንደሚቀራው አልቀራም ካለው እያታገለው እንጂ በአግባቡ ማያነብ የሚሳሳት ከሆነ فلم يدري ما يقول፣ ምን እንደሚል እንኳ ካላወቀ اضطجع፣ ጋደም ይበል፣ አረፍ ይበል። ከዛም እንቅልፉ ሲወገድ ተነስቶ በአዲስ ስሜት ሰላቱን ይሰግዳል።